ዛሬ አዲስ ነገር ይዤላችሁ መጥቻለሁኝ። እነዚህ የምታዩቸው ሰፕሊመንቶች በሙሉ በአንድ ላይ ተቀላቅለው መጠጣት እንደሚችሉ ያውቁ ኖሯል? እኔ በተማርኩት መሰረት ከዶክተሮቹ እነዚህን ካሎጅን ፔፕታይድስ፣ ሱፐር ግሪን፣ ኦርጋኒክ ፋይበር እንዲሁም ደግሞ ኦርጋኒክ የሆነውን የመሽሩም ኮፊያቸውን በአንድ ላይ አራቱንም ቀላቅዬ ቁርሴን ጥሩ የሆነ ስሙዚ ያዘጋጅበታለሁ። ከዛ እንደዚች አድርጌ አዘጋጅቼ በጣም ነው የሚጣፍጠው ጣዕሙ። የሚገርማችሁ ነገር ደስ የሚል ጣዕም ይሰጠዋል። ምክንያቱም ካሎጅኑ ትንሽ ጣዕም የለውም፣ በኮፊው የተወሰነች ጣዕም አላት። ስለዚህ እነዚህን አራቱን ነገሮች በውሃ በማዋሃድ ጥሩ ቁርስ እናገኛለን ማለት ነው። እንግዲህ የካሎጅን ጥቅም ታውቃላችሁ። ጥፍራችንን፣ ቆዳችንን የሚያሳምረን ነው። መስላችንን እጅግ በጣም ብዙ ጥቅም አለው። ፋይበር ኦርጋኒክ ደግሞ ድርቀት በተለይ ላለብን ዳይጀስቲሽናችን ደግሞ ለማፋጠን በደንብ የሚያቀላጥፍልን ውህድ ነው ማለት ነው። ቡናው ደግሞ በጣም ኦርጋኒክ በመሆኑ በጣም ቆንጆ ኮፊ ነው፣ ይጠቅመናል ማለት ነውና እናንተ ሞክሩት። ባይ ፎር ናው። ወደ ስራ